ሰላም ውድ የነጋድራስ ቦርድሩም ቪአይፒ ሜምበሮች። አሁን ያያችሁት ኢንትሮ በጣም ገራሚ የሆነ ኢንትሮ ይመስለኛል። ፐርሰናሊ በጣም ከባድ ነው እንደዚህ አይነት አኒሜሽን ለመስራት፣ ግን እንዳለ የተሰራው በኮድ ነው ብዬ በነግራችሁ ሜቢ ላታምኑ ትችላላችሁ። ግን ላይቭ የማሳያችሁና እንዲሁም ተመሳሳይ አኒሜሽኖች በፈለጋችሁት ሎጎ የምትሰሩበትን በጣም ኢዚ ስቴፕ በሞባይልም በኮምፒውተርም ትችላላችሁ። ቀለል ስለሚል በኮምፒውተር አድርጓለሁ፣ ግን ኤቭሪቲንግ በዚህ ሃው ቱ ጋይድ ውስጥ የምታዩት በማንኛውም ማድረግ የምትችሉ ነው። በመጀመሪያ ኤስቪጂ ምን ማለት ነው እና ደግሞ ምንድነው ልዩነቱ? ፒኤንጂ እናውቀዋለን፣ ጄፔግ እናውቃቸዋለን። እነዚህ ኢሜጅ ፋይሎች ኢሜጆቹ ራስተር የሚባል ነው። ዙም ስናደርግ ይበጣጠሳል ማለት ነው እዚህ ጋር እንደምታዩት። ኤስቪጂ ግን ሙሉ ለሙሉ ኮድ ነው። ይሄ ምን ማለት ነው? የፈለገ ዙም ብናደርግ ምንም የሚቀየር ነገር የለም። በጣም ጥራቱ እንደዛው አሪፍ ሆኖ ይቀራል። ኤስቪጂ ለምትፈልጉት ኩባንያ ወይ ኤስቪጂ ፋይል ስጡኝ ትላላችሁ። ከሌለም ደግሞ ኦር በጣም ታዋቂ ካምፓኒ ከሆነ መታችሁ ጉግል ላይ የድርጅቱን ስም ከዛ በኋላ ኤስቪጂ ብላችሁ ታይፕ በማድረግ ይመጣላችኋል። ሞስት ኦፍ ዘ ታይም አሪፍ ኤስቪጂዎች ፎር ፍሪ ያለ ብዙ አድ ያለበት ዌብሳይት የምታገኙበት ዊኪፒዲያ ነው። የኢቢሲን እንደምሳሌ አድርገን እንስራለት አኒሜሽን። የመጀመሪያ ስቴፕ የሚሆነው ዊኪፒዲያ ላይ ከሆነ በኋላ ዊኪፒዲያ ፔጁን እንደዚህ እንከፍተዋለን። ክሊክ ስናደርገው እዚህ ጋር ዳውንሎድ የምትለዋን በተን እዚህ ጋር ስንጫናት ሳይዝ ያስመርጠናል። ሳይዙን ቼክ ከማድረጋችን በፊት .svg እዚህ ጋር መኖሯን ቼክ እናደርጋለን። መኖሩን ስናረጋግጥ ዳውንሎድ እንለዋለን። ፋይሉ ፒሲያችን ላይ ይወርዳል ማለት ነው። አሁን ኮድ ነው ስላችሁ ይሄ ፋይል ኮድ የሆነው እንዴት እንደሆነ ታያላችሁ። ኮዱ እንዴት እንደሚታይ ልናይ ስለሆነ ማለት ነው። አብሶ ዌብሳይት ላይ ፒኤንጂ ፋይል ከማስቀመጥ አንዳንድ ጊዜ በሳይዝ ምክንያትም ፕሮብሌሞች ስለሚፈጠሩ ኤስቪጂዎች አብዛኛው ጊዜ ለሎጎ ለዌብሳይት ዲዛይን ብትጠቀሙ ጥሩ ነው። ይሄ ሊንኩን አስቀምጥላችኋለሁ። ፍሪ ቱል ነው። እዚህ ጋር እንመጣና አፕሎድ እንለዋለን። አፕሎድ ስንለው አሁን ዳውንሎድ ያደረግነውን ኤስቪጂ ፋይል እንመርጣለን። ኦፕን እንለዋለን። ሎጎዋ መጣች ማለት ነው። ይሄ ነው የዚህ ኮድ፣ ይሄ ነው እንደሚታያችሁ ሙሉ ሎጎ እዚህ ጋር ተጽፎ ባለው ኮድ ነው ቪው እየተደረገ ያለው። ኮፒ እናደርገዋለን። ከዛ በኋላ ያዘጋጀውላችሁ ፕሮምፕት አለ። ፕሮምፕቱ እዚህ ጋር ፔስት ኤስቪጂ የሚለው ኤሪያ ውስጥ እቺን ሪሙቭ አድርገናት ፔስት እናደርገዋለን። ከዛ በኋላ ሙሉ ፕሮምፕቱን ኮፒ አድርገን and by the way ይሄ ሙሉ ፕሮምፕቱን የቴሌግራም ግሩፓችን ውስጥ ፕሮምፕትስ የሚለው ቶፒክ ውስጥ ታገኙታላችሁ፣ ወይንም የዚህ ቪዲዮ ካፕሽን ከስር ሊንኩንም አስቀምጥላችኋለሁ እንዲቀላችሁ። ከዛ በኋላ እንመጣና እዚህ ጋር አንድ አዲስ መስኮት እንከፍታለን። ኦር የነበረ መስኮትም እዚህ ጋር የሪከርዲንግ በተኗ ስለሸፈነችው አንዴ እንደዚህ ላርግና እዚህ ጋር መተን ጀሚናይ። ከዛ በኋላ ይሄንን ለቤተር ሪዛልት ኤክስቴንድድ እንለዋለን። እዚህ ጋር እንመጣና ካንቨስ እንለዋለን። ከዛ በኋላ ፕሮምፕታችን ከነ ኤስቪጂ ኮዱ ያለውን ኮፒ ፔስት አድርገን ፕሮምፕቱን እንሰጠዋለን። ከዛ በኋላ ውጤቱን ማየት ነው። እዚህ ጋር እንደሚታያችሁ ኮዱን ጽፎታል። ጄነሬት እስኪያደርግ ድረስ እንጠብቀው። ኮዱን ጽፎ ስላልጨረሰ ነው።
አኒሜሽኑን እያያችሁት ነው። ኢቲኤን ኢኮሲስተም ያለው ያው ጄሚናይ እኔን በኢቲኤን ኢኮሲስተም ነው የሚያቀኝና እዚህ ጋር ኢሲአይ በቃ አስዩም አደረገ። እሱን እናስተካክለው። This is not for the ETN ecosystem. Change the subtitle at the bottom to Ethiopian Broadcasting Corporation. ከዛ በኋላ ይቀይርልናል። ፕሮምፕቱ ላይ የተለያዩ ነገሮችን ለእናንተ ዩዝ ኬስ መቀያየር ትችላላችሁ። ለምሳሌ 10 ሰከንድ የነበረውን ረዘም ልታደርጉት ትችላላችሁ። ከፈለጋችሁም ይሄንን በኤምፒ4 ሬንደር እንዲያደርግ ማድረግ ትችላላችሁ። እንደዚህ አይነት ሞሽን ግራፊክስ የቪዲዮ ኤዲቲንግ እና የሞሽን ግራፊክስ ኮርስ የወሰዳችሁት የዘውድን ዩዥሊ በሶፍትዌር ለመስራት ምን ያህል ጊዜ እንደሚፈጅ ጠይቋቸውና ይንገሯቸው። አንድ ተጨማሪ ሎጎ ለሳምፕል ደግሞ እንሞክር just to see ውጤቶቹ እንዴት እንደሚሆኑ። ሁለተኛውን ወደ ፕሮምፕቱን ኤዲት ለማድረግ ቅድም እዚህ ጋር እንደመጣ ነው አፕሎድ እንለዋለን። አፕሎድ ስንለው ፋይል ይጠይቀናል። ቅድም ዳውንሎድ ያደረኩት የጄሚናይ አይኮን አለ። የጄሚናይ ሎጎ ይሄን ይመስላል። ኮዱ ይሄንን ይመስላል። ኮንትሮል ኤ ኮንትሮል ሲ ወይንም ራይት ክሊክ አድርጋችሁ ፉል ኮፒ ወይንም እዚች ጋር ኮፒ የምትለዋን መጫን ትችላላችሁ። ከዛ በኋላ ወደ ፕሮምፕታችን እንመጣለን። ፕሮምፕታችን ላይ ያለውን ኤስቪጂ ኮዱን ሙሉ ለሙሉ ኢሬስ እናደርገዋለን። ከዛ በኋላ ፔስት እናደርገዋለን። ከዛ በኋላ ሴሌክት ኦል እናደርገዋለን። ከዛ በኋላ ኮፒ፣ ከዛ ሚኒማይዝ እናደርገዋለን። እዚህ እንመጣለን። አዲስ መስኮት እንከፍታለን። እዚች ጋር ካንቫስ የሚለውን ቱል ሴሌክት እናደርጋለን። ፔስት እንለዋለን። ኢቲኤን ኢኮሲስተም ብሎ እንደገና እንዳይሳሳት this for the Gemini ፕሮምፕቱን እንሰጠዋለን። እኔ ስክሪን ሪከርድ ነው ያደረኩት የኛን ኢንትሮ። እሱንም ኢንትሮ እዚህ እንደሰራሁት ፕሩፉን አሳያችኋለሁ። ጀስት ኢን ኬስ አይ ጄፒ ዩቲዩበር ነው እና በደንብ ሞሽን ግራፊክስ ስለሚችል ሌላ ቦታ ሰርቶት ነው እንዳትሉ፣ ይሄ ኦሬዲ ካላሳመናችሁ ታዩታላችሁ ማለት ነው። አሁን መልሶ ኮዱን እየጻፈ ነው። እዚህ ጋር ብዙ ጊዜ ስቶፕ የምትለው በተን የምትመጣው ገና ኤአዩ ጀነሬት እያደረገ ስለሆነ። ለምንድን ነው ይህንን በፒኤንጂ ማድረግ ማንችለው? እንግዲህ ከዚህ በፊት በሌላ ሌሰን እንደተናገርኩት እነዚህ ኤአይ ኤጀንቶች ቴክስት ጀነሬት በማድረግ በጣም አሪፍ ናቸው። ነገር ግን ኢሜጅ ስትሰጧቸው ላይክ ኢሜጅ ፋይሉ ያስፈልጋል እና የመሳሰል ነገር። አሁን ግን ፋይል የለም፣ ምንም የሰጠነው ፋይል የለም። ለምን? ፉል ኮንቴክስቱን ከኮዱ ነው የሚያወጣው። አሁን በደንብ ጀነሬት ማድረግ ይችላል ማለት ነው በኮድ ፎርማት። አንድ እዚህ ጋር ካለቀ በኋላ እዚች ጋር ዳውንሎድ የምትላለች፣ ያቺን ዳውንሎድ ስታደርጉት ሙሉ ይሄንን አኒሜሽን ያለበትን የኤችቲኤምኤል ፋይል ነው የሚሰጣችሁ። እዚህ ጋር እንደምናየው ሎጎ አመጣች። Okay, so there's some kind of an error እዚህ ጋር with the glow እላለሁ። So let's try that again.
The full logo from the SVG is not loading. I think you did something with the glow. Could you please make sure that the actual SVG is fully rendered at the end? So investigating SVG load ገብቶ እያየው ነው። ኦኬ ማስክ ኢንተራክሽንስ ማስክ ማለት እንግዲህ እንደምታውቁት አንድ ነገርን እንደዚህ ሲከባውና እሱ አንቼንጅድ ሆኖ ባክግራውንዱ ወይንም ሌላው አፌክትድ እንዲሆን በቪዲዮ ኤዲቲንግ የሚደረግ ነገር ነው። ግን ኢትስ ዱይንግ ኢት በኤችቲኤምኤል ኮድ ሙሉ እዚህ ጋር የምታዩት ጀነሬትድ ኢሜጅ ኢዝ ጀስት ኤችቲኤምኤል ኮድ። ሶ እዚህ ደረጃ ደርሰናል በቴክኖሎጂ። ብዙ ኤዲተሮች ካላችሁ ወይንም እንደ ሳይድ ሃስል ምርጥ የሆኑ ቪዲዮዎችን መስራት እንድትችሉ የሚያስችላችሁ ቴክኒክ ነው። I'm sure ብዙዎቻችሁ ጥቅም ታገኙበታላችሁ at one point or another። ፕሮምፕቱን እና የመሳሰለውን አስቀምጥላችኋለሁ። አሁን አንዳንድ ጊዜ AI ይቀባዥራል። አስተካክለው ስንለው ግን ያስተካክላል። አሁን ይህንን ፋይል ዳውንሎድ ካደረጋችሁት እዚህ ጋር በዳውንሎድስ ውስጥ ይመጣል። ከዛ በኋላ ስንከፍተው አኒሜሽኑን እንደዚህ ፉል ስክሪን ይመጣልናል ማለት ነው። ፋይሉ ከኮምፒውተራችን ፕሌይ ያደረገው ኦር ከስልካችሁ። ከዚህ በኋላ ሪከርድ ለማድረግ ስክሪን ሪከርዱን ለማድረግ ፉል ስክሪን እንዲሆንላችሁ F11 ስንጫን ፉል ስክሪን ይሆናል። እንደዚህ ነው የነጋድ ራሱን ኢንትሮ ሪኮርድ ያደረኩት። ከዛ በኋላ ከመጀመሪያ መጀመር አለበት። ማውዛችንን እናንቀሳቀሰዋለን ከስክሪን እንዲወጣ። ከዛ በኋላ F4ን ስንጫን ሪፍሬሽ ያደርጋል። not F4 sorry F5 ሪፍሬሽ ሲያደርግ ከመጀመሪያው ፕሌይ ያደርጋል። ሶ የመጀመሪያ አጭር ሀውቷችን ይሄንን ይመስላል። ከመዝጋቴ በፊት ቃልን በገባውት መሰረት let me show you እዚህ የነጋድ ራስም እዚሁ ጀነሬት የተደረገ መሆኑን ኤቪደንስ ታምኑኛላችሁ አውቃለሁ። ግን ማሳመን ብቻ ሳይሆን አንዳንድ ጊዜ ትራንስፓረንሲ ጥሩ ነገር ነው። build an animated SVG intro ይሄ ነው። ይሄኛው ነው። ከዛ በኋላ መጨመር ትችላላችሁ። ሶ ኢኒሻሊ ጨርሶልኝ ከዛ በኋላ ታይትሉን ጨምረው ብዬ ስነግረው ነው የጨመረው። ሶ መግቢያ ላይ ያያችሁት ኢንትሮ ሙሉ ለሙሉ በኤችቲኤምኤል እና ኤስቪጂ ቬክተር የሆነ በኮድ መልክ ሎጎ አኒሜሽኖችን መስራት የምትችሉበትን መንገድ ነው ያሳያችሁ። I hope you guys enjoyed it። እስከሚቀጥለው መገናኛ ጊዜያችን ቸር ሰንብቱ።